ፓስፖርት እና ናሽናል አይዲ ስላላችሁ ብቻ ከፈለጋችሁ ደግሞ መንጃ ፈቃድም ማድረግ ትችላላችሁ። ስለተመዘገባችሁ 1000 ብር ወይንም ደግሞ $7 የምሰጣችሁን አፕሊኬሽን አሳያችኋለሁኝ። አብረን እንይ። ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ መጥቻለሁኝ። ቪዲዮ ሳትጀምሩ ሁላችሁም ሰብስክራይብ ማድረግ እንዳይረሳ። ብዙዎቻችን የኦንላይን ስራ መስራት እንፈልጋለን፣ የምሰሩም አሉ። ይሄኛው በቀላሉ ምንም ብራችሁን ኢንቨስት ሳታረጉ ብር ሜክ ማድረግ የምትችሉበት አጋጣሚ ነው ማለት ነው። ስራው ማደግ የሚችል ነው። እንዴት እንደምሰራ እንዴትም ደግሞ ማሳደግ እንደምቻል አብረን የምናይ ይሆናል። አፕሊኬሽኑን ብዙዎቻችሁ ሰምታችኋል ብዬ አስባለሁኝ። ሚፓስ ይባላል። ይህ አፕሊኬሽን እንዴት አድርጋችሁ መጠቀም እንደምትችሉ፣ እንዴት ደግሞ ብር መስራት እንደምትችሉ አብረን እናያለን ማለት ነው። መጀመሪያ አፕሊኬሽኑን ከፕሌይ ስቶር ወይ ደግሞ ከፕሌይ ስቶር ላይ ታወርዳላችሁ። ሚፓስ ብላችሁ ስትጽፉ እንደዚህ ያመጣላችኋል። ይሄኛው አፕሊኬሽን ልክ ስትከፍቱ የመጀመሪያ የምታገኙት ይሄኛው ነው። ለመጀመር ስለሆነ ሳይን አፕ ናው የሚለውን እነካለን። ቀጥታ ከጉግል አካውንታችን ጋር እንዲያገናኘን ጉግል አካውንት የሚሆን እነካለን። እስክመጣለን እንጠብቃለን ማለት ነው። እንደዚህ አካውንት ያስመርጠናል። እዚህ ጋር ኢሜል መምረጥ ነው ይሄኛው እንጂ ሌላ ነገር የለውም። ከጉግል አካውንት ጋር ኮኔክት ማድረግ ካልፈለጋችሁ ደግሞ ቀጥታ ኢሜላችሁን መጻፍ ትችላላችሁ። ይሄኛውን ቬሪፊኬሽን እንደዚህ እናወጣለን። ዌልካም ቱ ሚፓስ ብሎ እንደዚህ ያመጣልናል ማለት ነው። መጀመሪያ ለምናደርገው ፕሊዝ ኢንተር ዩር ኢሜል አድሬስ፣ ኢሜላችንን እንጽፋለን። አሁንም ሴኩሪቲ ቬሪፊኬሽን ብሎ የፓዝል ነገር ያመጣል። እሱም ማለፍ አለብን። እዚህ መሀል ምን እናደርጋለን? ኢሜላችንን ሄደን ቼክ እናደርጋለን ማለት ነው። ሴት ሎጊን ፓስወርድ ላል ፓስወርድ የምናስታውሰውን እና የማንረሳውን ፓስወርድ እንሞላለን ማለት ነው። ከዛም በኋላ እዚህ ጋር ነው ዋናው ነገር፣ ኢንቪቴሽን ኮድ ማስገባት አለብን። ኢንቪቴሽን ኮድ የምታስገቡት UM9 PYHKK ለአግሪመንት ማለት ማድረጋችሁን ታረጋግጣላችሁ። ከዛን ሳይን አፕ ማድረግ ነው ማለት ነው። ቬሪፊኬሽን ኮድ ኢንኮሬክት ነው የምለኝ፣ እንደገና የገባውን ቼክ ማድረግ ነው ማለት ነው። ይሄ ኔትወርካችሁ ላይ ነው የሚወሰነው። ሎጊን ሰክሲድ ይለናል። እዚህ ጋር አሁን ክሬት ኤምኢአይዲ ዋሌት ክሬት አርግ ነው ብለን አይ ዶንት ሃቭ ኤምኢአይዲ ዋሌት እንላለን። እዚህ ጋር ሚፓስ ቶከን ኮድ እንድናስገባ ያስፈልጋል። ይሄ ማለት ብር የምናስቀምጥበት ስለሆነ በትክክል አስተውለን ምናስታውሰውን ማንረሳውን ማድረግ አለብን ማለት ነው። ኮምፕሊት እንላለን። ሰክሰስፉሊ ሴት ኤምፒሲ የዋሌታችን አድርገናል ማለት ነው።